Go. ስሜ ሻለቃ ገብረ ኪሮስ ይባላል። የ04ኛ ኮር ተወርዋሪ ሬጅመንት አዛዥ ነኝ። እንግዲህ እኛ በእርግጥ የሀገር ዳር ድንበር ጠባቂ ነን። ጎን ለጎን ደግሞ እንደዚህ ከህብረተሰባችን ጋር ያለውን የልማት ስራዎች በማሳተፋችን እንደዚህ ደግሞ መጥተን በመትከላችን በጣም ደስተኛ ነን። ዛሬ ብቻ ሳይሆን ከዚህ በፊቱ በርካታ ቦታዎችን ባለንበት በሄድንበት አካባቢ እንደዚህ የልማት ስራዎችን ጎን ለጎን ከግዳጃችን ጎን ለጎን እየሰራ ነው የመጣነውና ዛሬ እዚህ በመገኘቴ እኔ በጣም ደስ ብሎኛል ማለት ነው። እሺ ለማህበረሰቡ ማስተላለፈው መልእክት ምንድነው? አንደኛ ይሄ አረንጓዴ አሻራ ሁሉም ሰው መሳተፍ አለበት፣ ማልማት አለበት። መትከል ሳይሆን የተተከለውን መንከባከብ አለበት። ሌላው ደግሞ ምንድነው በተለይ እዚህ አካባቢ የሚያየው በጣም የተራቆተ አካባቢ ከመሆን አንፃር ይሄ ችግኝ ተከላ አንደኛ ተጠናክሮ መቀጠል አለበት። ሌላው ደግሞ ያሉትም የበረሃ ዛፎች እነዚህ አገር በቀል የሆኑ በጣም የማይተኩ ዛፎች አሉ። በየሸጡ በየገደሉ የሚቆርጡበት እንትን አለና እነዚህ እንዳይቆርጡ እንክብካቤ መደረግ አለበት። ሁለተኛ ደግሞ መጠበቅ አለባቸው፣ ሁልጊዜ መጠበቅ አለባቸው፣ እንክብካቤ ማድረግ አለብን የሚል ለህብረተሰቡ ማስተላለፍ ነው። እሺ አመሰግናለሁ። መቶ አለቃ አንበሳው እባላለሁ። ከ39ኛ ክፍለ ጦር አራተኛ ሻለቃ አዛዥ ነኝ። እሺ መልካም። እንደሚታወቀው የሀገር መከላከያ ሰራዊት ከአሁን በፊትም የአረንጓዴ አሻራን ከማስቀመጥ አንጻር የተለመደ ተግባሩ ለተከታታይ ወደ 78 ዓመታት ከህዝባችን ጎን ለጎን የልማት ተግባራትን እያከናወነ ነው የመጣ ነው። እኛም ዛሬ ያው እንደ ሰራዊት አመራርም በስራችን ያሉ አባላቶችን ጨምረን በዚህ ልማት ላይ ስለተሳተፍን አሻራችንም ስላሰረፍን በጣም ደስተኞች ነን። ከኛታች ያሉት የምንመራቸውም በዚህ ተግባር በጣም ደስተኞች ናቸው። ከጸረ ሽምቅ ግዳጅ በጎን ለጎን የልማት ስራዎችን ዛሬም ነገም ከህዝባችን ጋር ሆነን ለመስራት ዝግጁ ነን። በጣም ደስተኞች ነን ማለት ነው። ለማህበረሰባችን የምናሳልፈው ምልክት ምንድነው? እንደ ሰራዊታችን ያው የሚወጣው የሚወርደው ለህዝባችን ነው። የሚደሰተው ልማት ሲኖር፣ ዝናብ ሲዘንብ፣ ችግኝ ሲተከል፣ ምርቶች ሲመረቱ ደስተኞች ነን። ግብርና ከሌለ ሰራዊትም አይኖርም። ልማትም ከሌለ በተመሳሳይ ህዝባችን እንደማይኖር ስለምናውቅ እኛ እንደ ሰራዊት ለህዝባችን የምንመኝለት የምንመክረው በጫካ በዱር በገደል ያሉትን ሸማቂ ኃይል የዓላማ ልዩነት ነው እንዲመጡ ወደ ሰላም እንዲገቡ ወደ ሰላም ገብተው እንዲያለሙ ከህዝቡ ጎን ሆኖ የተሻለ ሀገራችን እንድትለማ እንድትበለጽግ ያሉ ለወደፊት የታቀዱ እቅዶች ስኬታማ እንዲሆኑ ከዚህ ተግባራቸው ቢቆጠቡ ህዝባችን ደግሞ በዚህ የበኩሉን አስተዋጽኦ ቢወጣ እላለሁ።
ቄስቂትዬ ነው። እሺ የዩት አስተያየት ድምጽ እንደ ሃይማኖት አባትም ወደ ችግኝ ተከላው እንደሚጠቅምና እንደሚል በቤተ ክርስቲያን ሁሉም በስብሰባ ይነገራል። እንደኛም አየር የሚመጣውና ዝናብ የሚገኝበቱ በችግኝ እስከሆነ ድረስ ዞሮ ዛፍ ባለባቸው አየሩ ሁለመናው ይገኝበታል። ዝናብ እንደሚገኝ ጠቀምነትም አለው። የወደፊቱም ዞሮ ችግኝ ተከላ አልተተከለና አልተካላለ የወደፊቱ ለትውልድም ምንም ሊያገኛቸው ዞሮ ችግኝ ተተከሉ በሚባልበት ቦታ ነው የቀድሞ እጽዋቶች ያሉ እንጂ ለህብረተሰቡ ጠቀምነት እንዳለው ሁሉም ግንዛቤ ያውቀው ካሁን ቀደም ያውቀዋል። እንግዲህ ደግሞ ጠቀምነቱን ዞሮ የሚገኙት ሆቃው ተፋሰስ የሚባል ነው። አሁን ዛፎቹ የሚገኙ ሁለመናው ያለበት ችግኝ ወዴታ ያለ ዱሩ በጣም ጠቀምነት እንዳለው ነው። በዚህ ተፋሰስ ተብሎ ሆቃው ይተባለ ሆቃው ዛፎቹን ሳባይነኩ ማለት ነው እና ህብረተሰቡ ሁሉም ያውቀዋል። ለወደፊቱም ግንዛቤ እንዲወስድ ትምህርት በየስብሰባውም በየእንትኑ እንሰጣለን። ስሜ ደዘነበ ማሙ እባላለሁ። የደሃና ወረዳ ግብርና ልማት ጽሕፈት ቤት ኃላፊ ነኝ። እንግዲህ ዛሬ የምንገኝበት በወረዳችን ካሉት ቀበሌዎች ውስጥ በተለይ ደግሞ በጣም የተሻለ የችግኝ ጽድቀት ይኖርባቸዋል ብለን የምናስባቸው ካሉን ቀበሌዎች በ20ዎቹ የችግኝ ተከላ ስራ እንሰራለን። ይህንን የችግኝ ተከላ ስራ ለመስራት በዘንድሮ ዓመት በልዩ ቅድመ ዝግጅት አድርገን ወደ ንቅናቄ ስራ የገባ ነው። እንግዲህ በአጠቃላይ እንደ ወረዳ ወደ 2 ሚሊዮን 40 ሺህ አካባቢ የሚጠጋ ችግኝ አፍልተን ለተከላ ዝግጁ ያደረግነው። ይህን ስናደርግ መዘጋጀት የሚገባቸውን የቅድመ ዝግጅት ስራዎች ለመስራት ጥረት አድርገናል። ለምሳሌ ከቅድመ ዝግጅት ስራዎቹ መካከል አንዱ በቂ የሆነ የተከላ ቦታ መለየትና የችግኝ ጉድጓድ ማዘጋጀት ነው። ይሄን ቀድመን ያዘጋጀንና የተሰራ ስራ ስለሆነ አንዱ ዛሬ ያየነው ይሄ ነው። ይሄ እንግዲህ ዛሬ የሴርሞኒያል አድርገን ከዚህ ቀበሌ 014 ሆቃው ተፋሰስ የተከላ ስራ እየሰራን ያለንበት ሁኔታ ነው ያለው። በዚህ ተፋሰስ ወደ 21 ሺህ የሚጠጋ ችግኝ አጓጉዘን ነው ለመትከል ጥረት እያደረግን ያለነው። በዚህ እንግዲህ የቀበሌው ነዋሪና ማህበረሰብ ብቻ ሳይሆን በተጨማሪም እንግዲህ በተለይ ደግሞ የጸጥታ መዋቅሩ መከላከያ በዚህ ተፋሰስና የተከላ ቦታ ተገኝቶ የተከላ ስራውን ማስኬድ ጥቅል ለምናስበውና ቀጣይ ለምንጠብቀው አረንጓዴ አካባቢ መፍጠርና የተሻለ እና ያገገመ ለምነቱን ያገኘ እና ምርትና ምርታማነቱን የጨመረ መሬት ለመፍጠር ትልቅ እድል ስለሆነ ይህን ቀጣይም ቢሆን አጠናክረን እንቀጥላለን ብለን እናስባለን። እንግዲህ መትከል ብቻ ሳይሆን የሚጠበቅብን ብዙ ነገር ነው እንደተቋም። በተለይ ደግሞ ከተከላ ማግስት የመጀመሪያው የጥበቃና እንክብካቤ ስራን ትኩረት ሰጥተን መፈጸም አለብን ብለን እናስባለን። በሁለተኛ ደረጃ ደግሞ ወቅቱን ጠብቀን እርጥበቱንም መሰረት አድርገን የኩትኳቶ ስራ እንሰራለን። የእነዚህ ነገሮች ኦርደር ካደረግን በኋላ ቀጥሎ የሚሆነው ነገር ምንድነው? ርክክብ ነው። ርክክብ በተለይ ከቀጣይነትና ከዘላቂነቱ ጋር ተያይዞ ያለውን ነገር በደንብ በአግባቡ አይቶ ችግሩን ገምግሞ መፍታት እና ዘላቂነት እንዲኖረው ለማድረግ የጥበቃ ስራውን ርክክብ ለእያንዳንዱ ማህበረሰብ ችግኝ ቆጥረን ሰጥተን በዛ መሰረት የውሃ መጠጥና የጥበቃና እንክብካቤ ስራዎች በደንብ ተጠናክረው የተሻለ አካባቢ የተሻለ አረንጓዴ የለበሰ አካባቢ ለመፍጠር ጥረት አድርገን እንሰራለን ብለን እናስባለን።